ሪሚዲያል ፕሮግራም ተማሪ ሆናችሁ ሪሚዲያል ኤግዛምን በተመለከተ ሰሞኑን በውስጥ መረጃ እየላካችሁ ይሄ መረጃ እውነት ነው ወይ፣ የሪሚዲያል ፕሮግራም ፈተና የሚሰጥበት ጊዜ ይሄ ስኬጁል ትክክል ነው ወይ እያላችሁ በተደጋጋሚ በቴሌግራምም በዩቲዩብ ኮሜንት ሴክሽን ላይ ስጠይቁ ነበር። ዛሬ የ2018 ዓ.ም በትምህርት ሚኒስቴር የሚሰጠው የሪሚዲያል ፕሮግራም ፈተና መቼ ነው የሚሰጠው የሚለውን ያለውን ትክክለኛ መረጃ ኢንዲቴል ሼር አደርጋችኋለሁ። እስከመጨረሻው ድረስ ናችሁ። ከዚህ በፊት ለማታውቁኝ እንዴ መርጋ ባላለው በሚስራኤል ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ አስተያየት ካላችሁ ደግሞ የሚሰጠው የሪሚዲያል ፈተና የሚሰጥበትን ቀን አስቀድሞ ማወቅ ለዝግጅታችሁ ውጤታማነት፣ ታይም ማኔጅመንት እና ፕሮዳክቲቭ በሆነ መልኩ ለመዘጋጀት መሰረታዊ ነገር ነው። እናንተ እነዚህን አድቫንቴጆች ለማግኘት ነው በተደጋጋሚ የ2018 ዓ.ም በትምህርት ሚኒስቴር የሚሰጠው ሪሚዲያል ኤግዛም መቼ ነው የሚሰጠው እያላችሁ በተደጋጋሚ የምትጠይቁት። ወደ ዋናው ጥያቄያችሁ ስንሄድ የ2018 ዓ.ም በትምህርት ሚኒስቴር የሚሰጠው ሪሚዲያል ፈተና መቼ ነው የሚሰጠው የሚለውን ስናይ በ2017 ዓ.ም የነበረው የሪሚዲያል ኤግዛም የተሰጠው ከግንቦት 26 እስከ ግንቦት 30 2017 ዓ.ም ነበር የተሰጠው። ወደዚህ ወደ ላካችሁልኝ የደብረ ታቦር ዩኒቨርሲቲ የሪሚዲያል ፕሮግራም አካዳሚክ ካላንደር ስንሄድ ይሄ አካዳሚክ ካላንደር ትክክል ነው ወይም ውሸት ነው ከማለት በፊት አንድ ማወቅ ያለባችሁ ነገር አለ። ሁሉም ዩኒቨርሲቲዎች የሪሚዲያል ፕሮግራም ሊሆን ይችላል ወይም ሌሎች ሲኒየር ተማሪዎች ከመጥራታቸው በፊት በትምህርት ሚኒስቴር አካዳሚክ ካላንደር መሰረት አድርገው የራሳቸውን አካዳሚክ ካላንደር ያወጣሉ። ምዝገባ መቼ እንደሆነ፣ ክላስ መቼ መጀመር እንዳለበት፣ ፈርስት ሴሚስተር፣ ሰከንድ ሴሚስተር፣ ፋይናል ኤግዛም፣ ሚድ ኤግዛም ጨምሮ እያንዳንዱ ተማሪዎች የሚያደርጉትን አክቲቪቲ በአካዳሚክ ካላንደር ያስቀምጣሉ። ይህም የደብረ ታቦር ዩኒቨርሲቲ አካዳሚክ ካላንደርን ስናየው እንግዲህ የሪሚዲያል ፕሮግራም አካዳሚክ ካላንደር ነው። ደብረ ታቦር ዩኒቨርሲቲ የሪሚዲያል ፕሮግራም የገቡበት ቀን የሚለው ትክክል ነው፣ ህዳር 25 እና ህዳር 26 ነው። ሌላውን ክላስ ኢንዱን ስናየው ሚያዝያ 30 2018 ዓ.ም ይላል። ይሄ ክላስ ኢንድም እኔ ከምሰራበት ዩኒቨርሲቲ ጋር ተመሳሳይ ነው። ነገር ግን ሌሎቹን ነገሮች ሳይ ደብረ ታቦር ዩኒቨርሲቲ የሚሰራ ሰው ለመፈላለግ ሞክሬ ነበር፣ ነገር ግን አላገኘውም። ይሄ መረጃ ትክክል ነው ትክክል አይደለም ልላችሁ አልፈልግም። በዚህ አጋጣሚ ደብረ ታቦር ዩኒቨርሲቲ የተመደባችሁ ሪሚዲያል ፕሮግራም ካላችሁ ኮሜንት ሴክሽን ላይ ትክክለኛነቱንና ትክክል አለመሆኑን ኮሜንት ሴክሽን ላይ ብታሳውቁኝ ደስ ይለኛል። ነገር ግን ይሄ ትክክል እንኳን ቢሆን ፋይናል ኤግዛማችሁ፣ ሞክ ኤግዛማችሁን፣ ናሽናል ኤግዛም እና መቼ ከግቢ መውጣት እንዳለባችሁ ብሎ ያስቀመጣቸው ቀናቶች አሉ። እነዚህ ግን የእናንተ ከሌሎቹ ሲኒየር ተማሪዎች ለየት የሚያደርገው ዋናው ፈተና ሁሉም ዩኒቨርሲቲዎች በተመሳሳይ ጊዜ ፈተናው ስለሚሰጥ ይሄ ቴናቲቭ ወይም ሊቀየር የሚችል ስኬጁል ነው። ሞክ ናሽናል ኤግዛም የምትወስዱበት ጊዜ ከዚህ ሊቀድምም ሊያጥርም ይችላል፣ ምክንያቱም ትምህርት ሚኒስቴር በበላይነት ስለሚመራው ማለት። ነገር ግን ትምህርት ሚኒስቴር ፈተናው ሊደርስ ሲል የራሱን ትክክለኛ ፈተናው ከመቼ እስከ መቼ እንደሚሰጥ ስኬጁሉን ይፋ ያደርጋል። ልክ እንደ 12ኛ ክፍል ቀድሞ ያሳውቃል። በዛ ጊዜ ነው ኤግዛክት ዴቱን ዩኒቨርሲቲዎች የሚያውቁት ማለት። ይሄ ግን የደብረ ታቦር ዩኒቨርሲቲ ከሆነ ቴናቲቭ ስኬጁላቸው ነው ማለት። ሞስት ፕሮባብሊ ይሄ ነገር ትክክል ሊሆን ይችላል፣ ግን ማወቅ ያለባችሁ ትክክል ቢሆን እንኳን ቴናቲቭ ስኬጁል ነው። ነገር ግን አንድ ሪያሊቲ ማወቅ ያለባችሁ ፈተናችሁ ግንቦት ውስጥ እንደሚሆን መገመት አለባችሁ። ምክንያቱም አምናም ከግንቦት 26 ከግንቦት 30 ነው ተሰጥቶ የነበረ። የዘንድሮም በተመሳሳይ ጊዜ በጣም ዘግይተው የገቡ ተማሪዎችም ስላሉ እነሱን ኮንሲደር አድርጎ ግንቦት ውስጥ ነው ሊሆን የሚችለው። ነገር ግን ፈተናው መቼም ተሰጠ መቼ ከእናንተ የሚጠበቀው ዋናው ነገር ግን እናንተ ለፈተናው እየተዘጋጃችሁ ነው ወይ ነው ጥያቄው። ፈተናው በዚህ ስኬጁሉ የሚሰጥ ከዚህ ቀድሞ የሚሰጥ ከዚህ ዘግይቶ የሚሰጥ ማተር የሚያደርገው ነገር የእናንተ ለፈተናው የምታደርጉት ዝግጅት ነው። እናንተ ግን ያላችሁ ጊዜ አጭር መሆኑን አውቃችሁ በዚህ በቀራችሁ ጊዜ ውስጥ መንዘላዘሉን ትታችሁ አይኖ ለግቢ አዲስ ናችሁ፣ ነገር ግን ጊዜያችሁ አጭር ከመሆኑ ጋር ተያይዞ በደንብ እንድትዘጋጁ ሪከመንድ አድርጋችኋለሁ። ከኢንትራንስ ኤግዛም ብዙ ነገር ትምህርት እንዳገኛችሁ አስባለሁ። የዛን ስህተታችሁን ላለመድገም እዚህ ሪሚዲያል ኤግዛም ላይ በደንብ
ዝግጅት እንደምታደርጉ አምናለሁ። ነገር ግን እንዴት እንዘጋጅ ካላችሁ ሁሉንም የሪሚዲያል ፕሮግራም ትምህርት ማለትም ለሪሚዲያል ኤግዛም የሚመጡትን የትምህርት አይነቶች እንዴት በአጭር መንገድ መዘጋጀት እንዳለባችሁ የሚያሳይ ይህንን ቪዲዮ ከዚህ በፊት ሰርቼላችኋለሁ። ይህንን ቪዲዮ ዩቲዩብ ላይ ገብታችሁ ወይም ኮሜንት ሴክሽን ላይ ፒን አድርጌ ያስቀምጥላችኋለሁ ብታዩ ተጠቀሙበታላችሁ። እንግዲህ ይህ ቪዲዮ ያላችሁ ጊዜ አጭር ከመሆኑ ጋር ተያይዞ ለሪሚዲያል ኤግዛም ፈተና እንዴት አድርጋችሁ በአጭር ጊዜ ውስጥ ለሪሚዲያል ኤግዛም ፈተና የሪሚዲያል ኤግዛም ፈተና በሚመጣበት መንገድ በአጭር ጊዜ ውስጥ እንዴት መዘጋጀት እንዳለባችሁ የሚያሳይ ቪዲዮ ነው። ጊዜያችሁ አጭር ከመሆኑ ጋር ተያይዞ በደንብ መጠቀም ያለበት ቲዮሬቲካል የሆኑ ሰብጀክቶችን ስታነቡ፣ ካልኩሌሽን የሆኑ ሰብጀክቶችን ስታነቡ ምን አይነት ቴክኒክ መጠቀም እንዳለባችሁ የሚያሳይ ቪዲዮ ነው። ብታዩት በደንብ ታተርፉበታላችሁ። ሌላውና ሶስተኛው ምናልባት ምን እናንበብ ምን ማንበብ እንዳለባችሁ ግራ ከገባችሁ ምን እናንበብ መጽሐፍ እናንበብ ወይስ በትምህርት ቤት የሚሰጠንን ሞጁል እናንበብ ብላችሁ በጠየቃችሁ መሰረት ይህንን ቪዲዮ ሰርቼላችኋለሁ። መጽሐፍ ወይስ ሞጁል ብታነቡ ይሻላል የሚለውን ኢንዲቴል ያሳያችኋል። ገብታችሁ ብታዩ ትጠቀሙበታላችሁ። ይሄ ቪዲዮ እንግዲህ ከ9 እስከ 12 እናንተ የምትማሩት ኮንተንቶች ያሉባቸውን መጽሐፎች አሉ፣ ፕላስ በትምህርት ቤት የሚሰጣችሁ ሞጁሎች አሉ። ትምህርት ሚኒስቴር ያወጣው ኮርስ አውትላይን አለ። በእነዚህ ውስጥ እንዴት አድርጌ ባነብ ይሻላል የሚለውን መጽሐፍ ላንበብ ወይስ ሞጁል ላንበብ ወይስ በኮርስ አውትላይኑ መሰረት መጽሐፉን ላንበብ የሚለው ግራ ከገባችሁ ይሄ ቪዲዮ ኢንዲቴል የተዘጋጀ ስለሆነ እነዚህ ጥያቄዎችን ይመልስላችኋል። በአጠቃላይ ፈተናችሁ መቼም ቢሰጥ መቼ እንግዲህ ፈተናችሁን ኤግዛክት ዴቱን ፈተናው ሲደርስ ትምህርት ሚኒስቴር ይፋ የሚያደርገው ይሆናል። ነገር ግን ክላስ ኢንዳችሁ ሚያዝያ 30 እንደሆነ ከኛ ዩኒቨርሲቲ ማረጋገጥ ችያለሁ። ነገር ግን ፈተናው ከሚያዝያ 30 በጣም ይዘገይም ወይም ይቅደምም ዋናው ነገር የእናንተ ለፈተናው የምታደርጉት ዝግጅት ለእናንተ ውጤታማነት ይወስናልና በእነዚህ ባሳየኋችሁ ቪዲዮዎች ቴክኒክ መሰረት ለሚመጣው ለ2018 ዓ.ም በትምህርት ሚኒስቴር ለሚሰጠው ሪሚዲያል ፕሮግራም ፈተና በደንብ እንድትዘጋጁ ሪከመንድ አደርጋችኋለሁ። ማወቅ የምትፈልጉት ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልን። የተለያዩ ትምህርታዊ መረጃዎችን እና ኤዱኬሽናል ቲፖችን ማግኘት የምትፈልጉ ከሆነ ደግሞ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ተጨማሪ መረጃዎችን ማግኘት ትችላላችሁ። አይሆፕ ይሄ ቪዲዮ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። ጠቃሚ ሆኖ ካገኛችሁትና እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ